ከዚያም በስመ ሰምሳይል ጠምጣይል እያልኩ ማኩተምተሜን እቀጥላለሁ። እንዲህ የምናደርገው ሁዳሞቹ ወይም ጅኖቹ ይህን ጉዳይ እንዲያስፈጽሙ ለማግራት ነው። ጥሩ። አንዳንድ ጠንቋዮችና መተተኞች ጋር ፈውስ ፈልገው የሚሄዱ ሰዎች ጠንቋዩ ስማቸውንና የተለያዩ መረጃዎችን እነሱ ሳይነግሩት በፊት ይነግራቸዋል ይባላል። ይህስ እንዴት ነው ሊሆን የሚችል? አንተስ አጋጥሞ ያውቃል? አዎ አጋጥሞኛል። እንዴት መሰለህ? ይህ የሚከሰተው እኔ ጋር የሚሰሩ ሰይጣናቶች ስለ በሽተኛው ሙሉ መረጃ ከቀሪኑ በመውሰድ ለእኔ ያቀብሉኛል። እንደሚታወቀው እያንዳንዱ ሰው የሰይጣን ቀሪን አለው። ለምሳሌ አንተ ከኩዌት ተነስተህ እኔ ጋር የመን ትመጣለህ። ልክ እኔ ጋር ስትደርስ ምንም መረጃ ሳትነግረኝ አንተ የገሌ ልጅ አይደለህ እልሃለሁ። ልብ በል፣ ከአንተ ጋር ምንም አይነት ትውውቅ የለንም፣ የነገርከኝም ነገር የለም። ታዲያ ስምህንና ስለ አንተ መረጃዎችን እንዴት ማወቅ እችላለሁ? በከራማ አወቅኩኝ? በጭራሽ። ይህ ሩሃንይ የምንላቸው ከዳሞች የሚሰሩት ነው። ከዚህ ቦታ በዚህ ሰዓት ነው የተነሳኸው የመጣኸው ብዬ ልልህ እችላለሁ። እውነታውም ነው እንደምለው ይሆናል። ወይም ለገሌ ደውለህለት ደውሎልህ ነበር እለዋለሁ። ወይም እልሃለሁ ይሄ ነገር ጠፍቶብሃል፣ እንዲህ አይነት ዕቃ አለህ ወይም ገዝተሃል ልልህ እችላለሁ። ይህ ሁሉ ስላንተ የምነግርህ መረጃ እውነት ነው። አላቅህም፣ አታቀኝም። ገይብ ላውቅ አልችልም። ላውቅ የቻልኩት በሸይጣን በመታገዝ ነው። ሸይጣኖች ይህንንና መሰል መረጃዎችንና ኺድማዎችን የሚያደርጉት በነፃ ያለ ምክንያት አይደለም። የሚያገኙት ጥቅምና ዋጋ ስላለ ነው። ሌላው ደግሞ ጠንቋይ ጋር ለመፈወስ የሚሄዱ ሰዎች ከሚያጋጥማቸው ገጠመኞች መካከል ለምሳሌ ገጽታውና ቁመናው እንዲህ አይነት ጥቁር በግ ወይም ዶሮ እንዲያርዱ ያዛቸዋል፣ ወይም ደግሞ ሰውነታቸውን እንዲቀቡ ያዛቸዋል። ሌላም የሚገርሙና ግር የሚያሰኙ ትእዛዛቶችን ያዛቸዋል ጠንቋዩ። ለምንድን ነው እንዲህ አይነት ነገሮችን እንዲፈጽሙ የሚያዘው? ምን መሰለህ? ይህ በሙሉ ማስመሰያ ነው እንጂ የሰው ልጅ ወደ ሰይጣን የሚቃረብበት ቁርባን ሆኖ አይደለም። ዋናው ዓላማ የሚፈለገው ሰዎች እንዲያሻርኩ ነው። እነኚህን እንስሳት ከአላህ ሌላ ለሆነ አካል እንዲታረዱ ነው የሚፈለገው። ኩፍር ነው የሚፈለገው። አደጋው የሚታረደው እንስሳ ቁመናና ገጽታ አይደለም። አደጋው ይህ እንስሳ ለማን ነው የሚታረድ የሚለው ላይ ነው። እነኚህ እንስሳት ለማን ነው የሚታረዱት? ለአላህ ነው? በጭራሽ ለአላህ አይደለም። القصة لمن تقدم هذه ذبيحة. هل هي لله؟ لا. هل الشياطين تطلب الصفة الفلانية؟ ለመሆኑ ሸይጣኖች የሚመርጡ